ኢሟቸውን ጠልፈው ብዙ ሰዎች እየተከታተሏቸው ወይም ደግሞ ኢሟቸው አደጋ ላይ እንደሆነ እንዴት አድርጋችሁ ማወቅ እንደምትችሉ ታውቃላችሁ? የማታውቁ ከሆነ ላሳያችሁ። ሰላም ሰላም፣ እንዴት ናችሁ? ውድ ዛሬ ቴክ ቤተሰቦች፣ ዛሬ ማሳያችሁ 5 የኢሞ ወሳኝ ሴቲንጎችን አሳያችኋለሁ። እስከ መጨረሻው ድረስ ቪዲዮን ተከታተሉ። በመጀመሪያ ወደ ኢሟችሁ ትገባላችሁ። ከዛም ፕሮፋይላችሁን አንድ ጊዜ በመጫን እንደዚህች ጋር ሴኩሪቲ ኤንድ ፕራይቬሲ የምትለውን አንድ ጊዜ ትጫናላችሁ። ከዛም ትንሽ ወደ ታች ስክሮል ስታደርጉ የመጀመሪያው ሴቲንግ ማኔጅ ዲቫይስ የሚለው አለ ማለት ነው። እዚህ ጋር ማኔጅ ዲቫይስ የምትለው ውስጥ ስትገቡ የእናንተን ስልክ ብቻ አሁን እየተጠቀማችሁበት ያለውን ስልክ ብቻ ያመጣላችኋል ማለት ነው። ሌላ ስልክ ከመጣ ጠልፈውታል ማለት ነው። እሱን ሪሙቭ ታደርጋላችሁ ማለት ነው። እንዲሁም ደግሞ ሌላኛው ሴቲንግ ኮል የሚላለ ኮል ላይ ስትገቡ ኤቭሪዋን ማይ ኮንታክት ኖባዲ የሚላለ እዚህ ጋር እንግዲህ ሌሎች ሰዎች ኮል ሲያደርጉላችሁ እናንተ ኤቭሪዋን ከሆነ ሁሉም ሰው ይደውላችኋል ማለት ነው። ማይ ኮንታክት ላይ ካረጋችሁ ደግሞ እናንተ ስልካችሁ ያላችሁ ሰዎች ብቻ ናቸው ማለት ነው። ስለዚህ በፈለጋችሁት ላይ ማድረግ ትችላላችሁ ማለት ነው። እንደኔ ማይ ኮንታክት ላይ ብታደርጉት ጥሩ ነው ማለት ነው። እንዲሁም ደግሞ ወደ ሶስተኛው ሴቲንግ ስንሄድ ላስት ሲን ኤንድ ኦንላይን ስታተስ የሚለውን ስናይ ይሄ ማለት እናንተ ኦንላይን ሆናችሁ ሌሎች ሰዎች እንዳያዩአችሁ እንዴት አድርጋችሁ ማድረግ እንደምትችሉ ነው። ስለዚህ እዚህ ጋር ኤቭሪዋን ከሆነ ሁሉም ሰው ኦንላይን ሆናችሁ ልክ እንደዚህ ያያያችኋል ማለት ነው። ስለዚህ ማይ ኮንታክትም አለ ኖባዲም የሚል አለ። ስለዚህ እናንተ የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ወይ ኖባዲ ማድረግ ትችላላችሁ ማንም ሰው እንዳያያችሁ የምትፈልጉ ከሆነ ስልካችሁም ያላችሁ ሰዎች ብቻ ከሆነ ደግሞ ማይ ኮንታክት የሚለው ላይ ታደርጉታላችሁ ማለት ነው። እንዲሁም ደግሞ ግሩፕ ላይ ብዙ ሰዎች እያስገቧችሁ ከተቸገራችሁ ይሄን ማስተካከል ትችላላችሁ ማለት ነው። እናንተ የምትፈልጓቸው ብቻ ሰዎች ብቻ ወይም ስልካችሁ ያላችሁ ሰዎች ብቻ እንዲያስገቧችሁ ከሆነ የምትፈልጉት ማይ ኮንታክት የሚለው ላይ ማድረግ ትችላላችሁ። ደግሞ ወደ አምስተኛው ሴቲንግ ስንሄድ ሴቲንግ የሚለውን አንድ ጊዜ በመጫን ከዛም ድጋሚ እዚህ ጋር አካውንት ኤንድ ሴኩሪቲ የምትለውን ትጫናላችሁ። ከዛም እዚህ ፓስኮድ ሎክ የሚለውን አንድ ጊዜ ትጫናላችሁ። የዚህም ጥቅሙ ምንድነው? ብዙ ሰዎች የእናንተን ቴክስት እየገቡ ያዩባችሁ ከተቸገራችሁ እንዳይዩባችሁ ለማድረግ ነው ማለት ነው፣ በራሱ ለመቆለፍ። ስለዚህ ፓስኮድ ሎክ የሚላለ እዚህ ጋር ኢኔብል የምትለውን አንድ ጊዜ ትጫናታላችሁ። ከዛም ኢንተር ፓስኮድ የሚል ይመጣላችኋል። እዚህ ጋር የምትፈልጉትን ቁጥር ታስገባላችሁ። ድጋሚም ሪኢንተር ዩር ፓስኮድ ይላችኋል። አሁንም ድጋሚ እናስገባለን ማለት ነው። ሰክሰስፉል ዴን ይለናል ማለት ነው። ስለዚህ ዳን የምትለውን አንድ ጊዜ ትጫናላችሁ። እንዲሁም ደግሞ መቀየር ከፈለጋችሁ ቼንጅ ፓስኮድ የሚለውን በመንካት መቀየር ትችላላችሁ ማለት ነው። መቀየርም ካልፈለጋችሁ እዚሁ ባለበት ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ፊንገር ፕሪንት መቆለፍ ከፈለጋችሁ ይቺ ግን ኦን ታደርጓታላችሁ ማለት ነውና ማስገባት ትችላላችሁ ማለት ነው። እንዲሁም ደግሞ ዲሴብል ፓስኮድ ሎክ የምትለዋ እናንተ ይሄንን ማቋረጥ ከፈለጋችሁ ወይም ደግሞ ይሄ ኮዱ ማጥፋት ከፈለጋችሁ ዲሴብል ፓስኮድ ሎክ የሚለውን ነክታችሁ እንደዚህ ማጥፋት ትችላላችሁ ማለት ነው። ዲሴብል አድርጋችሁ አንድ ጊዜ ፓስወርዱን ስታስገቡ ያጠፋላችኋል ማለት ነው። ቪዲዮውን ከወደዳችሁ ሰብስክራይብ ማድረግ እንዳይረሳ። ስለተከታተላችሁን እናመሰግናለን። ሰናይ ጊዜ